ነት የሚለቀቁ ህግ ነክ መረጃዎችን በነፃ እንድትጠቀሙባቸው እጠይቃለሁ። ወደ ዛሬው የህግ መረጃ ስንመለስ አዲስ አዋጅ ወጥቷል ማለት ነው። ቅድም እንደነገርኳችሁ እንግዲህ የአዲስ መረጃ ነው። በቅድሚያ የአዋጁን ዓላማ ምንድነው የሚለውን ስናይ አንደኛ በከተማ መሬት ይዞታ ላይ ያለን መብት ክልከላና ኃላፊነትን በምዝገባ ማረጋገጥ ነው። ሁለተኛ ደግሞ ማንኛውም ሰው በመሬት የመጠቀም መብት ወጥ በሆነ ደረጃ ለማስጠበቅ እንዲሁም ያለው የመሬት ይዞታ ተቆጥሮ እንዲታወቅ ወይም ደግሞ በግልጽ እንዲታወቅ ነው። ሶስተኛ ደግሞ መሬት ነክ ንብረት ምዝገባ ፍትሃዊ ግብር አሰባሰብና ወቅታዊ ንብረት ዋጋ ግምት መነሻ የሚሆን መረጃን በማደራጀት የከተሞችን ገቢ ለማሳደግና ለንብረት ካሳ ግምት ለመወሰን የመረጃ ምንጭ መሆኑን እና ሌሎችም ዓላማዎች ይኖሩታል ማለት ነው። ቀጥዬ ደግሞ አዋጁ በየትኞቹ የሀገሪቱ ክፍሎች ይፈጸማል የሚለውን አዋጁ እንግዲህ በአንቀጽ 3 ስር እንዳስቀመጠው በሁሉም ከተሞች ላይ ተፈጻሚነት ይኖረዋል። ስለዚህ በገጠር መሬት ላይ ተፈጻሚነት አይኖረውም ማለት ነው። ታዲያ ከተማ ሲባል ምን ማለት ነው የሚለውን በአዋጁ ላይ ትርጉም ተሰጥቶታል። ምክንያቱም አዋጁ ተፈጻሚነት የሚኖረው በሁሉም የከተማ አስተዳደር ላይ ነው ወይም ደግሞ ከተሞች ላይ ነው ስለሚል ከተማ ማለት ምን ማለት ነው የሚለውን በአዋጁ ላይ ሲተረጉመው ምንድነው ከተማ ማለት ማዘጋጃ ቤት የተቋቋመበት ወይም 2000 እና ከዚያ በላይ የህዝብ ቁጥር ያለው ሆኖ ከዚህ ውስጥ ቢያንስ ከ50% በላይ የሚሆነው የሰው ኃይል ከግብርና ውጪ በሆነ ስራ ላይ የተሰማራ ሆኖ የሚገኝበት አካባቢ ነው ይለዋል። ስለዚህ በአጠቃላይ አዋጁ በእንዲህ አይነት አሁን በገለጽኩላችሁ መልኩ ሊገለጹ የሚችሉ አካባቢዎችና በከተማ አስተዳደር ወሰን ክልል ውስጥ በሚገኙ መሬቶች ላይ ነው ተፈጻሚነት የሚኖረው እንደማለት ነው። ታዲያ ይህ ምዝገባ በመዝጋቢ ተቋም ውስጥ ተደራጅቶ ይቀመጥና ለንብረት ዋጋ ግምት ዋና ማስረጃ ሆኖ ያገለግላል ማለት ነው። ሌላ በአዋጁ አንቀጽ 14 ስር ይዞታን የማረጋገጥ ስርዓትን ወይም እንዴት ነው አመዘጋገቡ የሚሆነው የሚለውን ስንመለከት አንደኛ ለመጀመሪያ ጊዜ በመንግስት ወጪ ነው የሚከናወነው ምዝገባው። ስለዚህ አሁን ስታስመዘግቡ ለመጀመሪያ ጊዜ ክፍያ መክፈል አይጠበቅባችሁም ማለት ነው። በሁለተኛነት ማየት ደግሞ ያለባችሁ የመሬት ወይም ደግሞ የቤት ባለ ንብረቶች እንግዲህ ጊዜው ሲደርስ ያ ማለት ማስታወቂያ ወጥቶ ምዝገባ መጀመሩ ሲገለጽ ሄዳችሁ ለምዝገባ ይዞታዬ ይረጋገጥልኝ የሚል ጥያቄ ማቅረብ ይጠበቅባችኋል ማለት ነው። ሶስተኛ በፊት የነበረው የከተማው የመሬት አስተዳደር ተቋም ለእያንዳንዱ የመሬት ይዞታ ቀደም ብሎ የሰጠውን መብት የመዘገበውን ክልከላና ኃላፊነት የሚመለከቱ ማስረጃዎችን አደራጅቶ ለመዝጋቢው ተቋም ማስረከብ ይጠበቅበታል ማለት ነው። ስለዚህ እናንተ ያላችሁ ይዞታን መሰረት ያደረገ ማስረጃ በመሬት አስተዳደሩ የተያዘው ማለት ነው ለአዲሱ ለመዝጋቢው አካል መቅረብ ይኖርበታል። እነሱ የሚረካከቡ ነው የሚሆነው ማለት ነው። ከዛ ውጭ እንግዲህ ለእያንዳንዱ ሰፈርና ቀጠና የተወሰነ የምዝገባ ቦታ ይኖራል። በዚህም የትኛው የምዝገባ ቦታ ላይ መመዝገብ እንዳለባችሁ በማስታወቂያ ይነገራል ነው የሚለው አዋጁ። በመሆኑም ከዚህ የመሬት ይዞታ ማረጋገጫ ቀጠናና ሰፈር ውጪ ምዝገባ ማድረግ አትችሉም ማለት ነው። በዚሁ በተወሰነላችሁ ቦታ ነው ምዝገባ እንድታከናውኑ የሚጠበቀው። እስኪ ደግሞ ሌላ የምናየው ምንድነው በምዝገባ ወቅት ወይም ደግሞ በይዞታ ማረጋገጥ ሂደት ወቅት የሚታገዱ ጉዳዮችን በዚህ ሂደት ወቅት እንግዲህ አብዛኛዎቹ መሬት ነክ አገልግሎቶች እንደ የመሬት ይዞታ ስም ዝውውር መቀላቀልና መክፈል፣ ማንኛውም በይዞታ ላይ ያለን መብት እንዲሁም ደግሞ ክልከላና ኃላፊነትን መለወጥ፣ ማስቀረት፣ መቀነስና ማሻሻል የሚችሉ አገልግሎቶች ታግደው ይቆያሉ። ኦልሞስት ሁሉም ይዞታን ወይ መሬትን የሚመለከቱ ከመሬት ጋር ተያያዥነት ያላቸው አገልግሎቶች ሁሉ ታግደው እንደሚቆዩ የሚጠቁም ነው ማለት ነው ይሄ።
ከዛ ውጪ ደግሞ በምዝገባው ወቅት እንግዲህ የባለ ይዞታው ፋይል ታይቶ ማስረጃዎች ታይተው ነው የሚሆነው ምዝገባው። ስለዚህ ባለመብት ነኝ የሚለው ሰው ወይም ደግሞ ተመዝጋቢው እና መዝጋቢው ጋር ያለው ማስረጃ መካከል ልዩነት ከሌለ እንዲሁም ደግሞ በማቻቻያ መጠን ውስጥ መሆኑ ሲረጋገጥ በልኬት የተገኘው የይዞታ ስፋትና ቅርጽ ተወስዶ የሚረጋገጥና ለምዝገባ የሚተላለፍ ይሆናል ማለት ነው። በነገራችን ላይ ማንኛውም ይዞታ በአዋጁ መሰረት የማረጋገጥ ስራ እንዲሰራለት ይዞታው ሊለካ ይገባል ወይም ደግሞ ልኬት ይሰራል ማለት ነው። ስለዚህ ይህ ልኬት በሚሰራበት ወቅት አጎራባቾች ይጠራሉ፣ ልኬት በሚሰራበት ቀን ማለት ነው። ስለዚህ ልኬት በሚሰራበት ቀን የተጠራ ሰው በዕለቱ የመገኘት ግዴታ ይኖርበታል ማለት ነው። እሱ እንኳን ባይመቸው ተወካይ አስቀምጦ በተወካይ ነገሩን ማስኬድ ይጠበቅበታል ማለት ነው። ካልሆነ ግን እሱ ባለይዞታው ባለመኖሩ ልኬቱ ሳይከናወን አይቀርም። በዕለቱ ባሉ ባለሙያዎች ይከናወናል ማለት ነው። በወቅቱም አረጋጋጮች እነዚህ ልኬቱን የሚያከናውኑ ሰዎች ማለት ነው መታወቂያ ባጅ በማድረግ በመንግስት የስራ ሰዓት ወደ ማንኛውም የሰው ግቢ በመግባት ስራቸውን እንደሚያከናውኑ በአዋጁ ተቀምጧል፣ ስልጣን ተሰጥቷቸዋል። ስለዚህ ጥሪ የተደረገለት ሰው ልኬት በሚከናወን ወቅት እሱ ወይም ደግሞ ተወካዩን በቦታው ማኖር የተሻለ ነው። በእርግጥ ይህንን ጉዳይ በተመለከተ ስራው ወይም ደግሞ ምዝገባው ሲጀመር ከህዝቡ ተወካዮች ጋርም በቂ የሆነ መረጃ ለማህበረሰቡ እንደሚሰጥ አስቀድሞ ማለት ነው በአዋጁ ተቀምጧል። ስለዚህ ከአካባቢው ሰውም ተወካይ እንደሚኖርና ከስራው በፊት በቂ የሆነ መረጃ እንደሚሰጥ ነው እንግዲህ በአዋጁ ላይ የተቀመጠው። ስለዚህ ያን ያህል ክፍተት የሚፈጠር አይመስለኝም በእኔ በኩል። ያም ሆኖ በአመዘጋገብ ሂደቱ ላይ ቅሬታ ሊፈጠር ይችላል። ስለዚህ የመሬት ይዞታ ማረጋገጥ ቅሬታ ሰሚ ጉባኤ ስለሚቋቋም በዚሁ በኩል ቅሬታው እንዲፈታ ማድረግ ይቻላል ማለት ነው። በይግባኝም ወደ ፍርድ ቤት የሚካሄድበት ሂደት ይኖራል። ያው ዝርዝሩን አላነሳውም። ጀስት ምንድነው እንድትይዙ የፈለኩት የቅሬታ አፈታትን በተመለከተም በአዋጁ ላይ የተቀመጠ ነገር አለ። ስለዚህ በአመዘጋገብ ሂደት እና በሌሎችም ጉዳዮች አንድ ሰው ቅሬታ ቢኖረው ቅሬታ ሰሚ አካል ይቋቋማል። ከዛም አለፍ ብሎ ደግሞ በይግባኝ ወደ መደበኛ ፍርድ ቤቶች ሄዶ ጉዳዩ እንደሚታይ ነው እንግዲህ በአዋጁ ላይ ያስቀመጠው። ሌላው ደግሞ ምንድነው የአየር ፎቶ ወይም ደግሞ የምድር ቅየሳ እንግዲህ አሁን ከልኬት ጋር በተያያዘ እነዚህ ተከናውነው የተሰበሰበው የመሬት ይዞታ ወሰን ልኬት መረጃን እንደገና እንዲሰራላችሁ ልትፈልጉ ትችላላችሁ። ምናልባት ቅሬታ የሚሰማችሁ ከሆነና እንዲሁ ደግሞ የተለየ ሀሳብ ሊኖራችሁ ይችላል። ስለዚህ ምንድነው የምታደርጉት? በራሳችሁ ክፍያ ከፍላችሁ በድጋሚ ማሰራት ትችላላችሁ ማለት ነው። ስለዚህ ምዝገባ ከተከናወነ በኋላ ሰርተፊኬት ለባለ ይዞታው እንደሚሰጥ የምዝገባ ሰርተፊኬት ማለት ነው በአዋጁ ላይ ያስቀምጣል። ስለዚህ ይህንን ሰርተፊኬት የያዘ ሰው የይዞታው ባለቤት እንደሆነ ነው ግምት የሚወሰደው ማለት ነው። ከዚህ ውጪ ግን አንድ የተደረገ ምዝገባ ሊሰረዝ የሚችልባቸውን ምክንያቶች በአዋጁ ላይ ተቀምጠዋል። ስለዚህ በዚህ ሁኔታም ምዝገባ የሚያሻ ከሆነ በአስመዝጋቢው ጥያቄ፣ በፍርድ ቤት ውሳኔ ወይም ደግሞ ጉዳዩ ይመለከተናል በሚሉ ሰዎች ስምምነት ሲጠየቅ ሊስተካከል ይችላል ማለት ነው። ሌላው ደግሞ ማየት ያለብን እንግዲህ በዚህ የአዲስ የይዞታ ማስመዝገብ ሂደት ላይ ያለመመዝገብ ምን ያስከትላል የሚለውን ስንመለከት በሂደቱ ይዞታውን ያላስመዘገበ ባለመብት ለይዞታው የሚፈልጋቸውን አገልግሎቶች ከምዝገባ ተቋሙ ማግኘት አይችልም በሚል በአዋጁ ላይ ተቀምጧል። በአጠቃላይ ምንድነው ባለመብት ነኝ ለማለት ምዝገባውን አንድ ሰው ማከናወን እንደሚጠበቅበት ነው ከአዋጁ መንፈስ ነው የተረዳሁት። ወንጀል ተጠያቂነትን በተመለከተ እንግዲህ በአዋጁ ላይ የእስራትና የገንዘብ ቅጣትን የያዙ የወንጀል ድንጋጌዎችን አስቀምጧል አዋጁ። በዚህም እንግዲህ ጥቅም ለማግኘት በሚል ከሕግ ውጪ ምዝገባን ማከናወን፣
ለምዝገባው ትብብር እንዲያደርግ ተጠይቆ ፈቃደኛ ያለመሆን እንዲሁ ደግሞ ሐሰተኛ ማስረጃዎችን በምዝገባ ሂደት መጠቀም ወይ ሌሎችም አሉ። በእርግጥ ወንጀል ተብለው የተዘረዘሩ በእስራትና በገንዘብ መቀጮ እንደሚያስቀጡ ተቀምጧል። በአጠቃላይ እንግዲህ ይህ ምዝገባ በሚጀመርበት ወቅት በማስታወቂያ እንደሚነገር ያስቀምጣል በአዋጁ ላይ ቅድም እንዳልኩት። ስለዚህ አስፈላጊውን ሁሉ በማድረግ እናንተ እንደው ማትችሉ እንኳን ቢሆን ተወካይ ይህንን ጉዳይ የሚከታተል ሰው በማኖር ይዞታችሁን ማስመዝገብ ይጠበቅባችኋል ማለት ነው። ስለዚህ በአዲሱ የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅ ቁጥር 1381/2017 ላይ የተካተቱ ዋና ዋና ድንጋጌዎች ይህንን ይመስላሉ። ከቀናት በኋላ በአዲስ የህግ መረጃ እመለሳለሁ። መልካም ጊዜ።